አሰላሙ አለይኩም ወራህመቱላሂ ወበረካቱ። የኑራ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ቤተሰብ ደህና ናችሁ? እንዴት ናችሁ አላችሁ? እኔ ደህና ነኝ አልሐምዱሊላህ። እንዴት ናችሁ? አዲስ ነገር ምን አለ? ከኔ ጋር ሁሉ ኸይር ነው። እንግዲህ ጠፍቻለሁ። ያው ላይቭ ላይ ግን ላይቭ የገባው ነው፣ ግን ቪዲዮ አልሰራሁም። ለመስራት አይመችኝም። ለዛ ነው እላችኋለሁ ቤተሰብ። ያው አዳዲስ ነገር ሲኖርም ባለ አዲስ ነገር ለማምጣት ቪዲዮውን መቅረጽ ስለማይመችኝ ነው። ለዛ ነው እላችኋለሁ ቤተሰብ። እንዴት ናችሁ? ደህና ናችሁ ወይ ያላችሁ ወይ? ለዚህ ቤት አዲስ ሆናችሁ ላይክ ሰብስክራይብ አድርጉ እላችኋለሁ ቤተሰብ ሆኑ። ኢንሻአላህ አበረታቱኝ እላችኋለሁ። ኢንሻአላህ አዲስ ነገር እንመጣለን ኢንሻአላህ። አላህ ካላ እላችኋለሁ። ሁላችሁንም አላህ ይጠብቀን ይጠብቃችሁ። ዛሬ አዲስ ዩቲዩብ ጀማሪዎች የላይ በገባው ያኔ ከካሜራ ጀርባ ማለት ነው። ያኔ የማያውቃለ ብዬ አላስብም፣ ግን አንዳንድ ልጆች አላችሁ ኢንሻአላህ በትንሹም አንድም ሰው ሁለትም ሰው ቢጠቀሙበት ያኔ ይጠቅማችኋል ኢንሻአላህ። ለማታውቁ ማለት ነው ከካሜራ ጀርባ እንደዚህ ስራ የሰራችሁ ምናምን ላይ ለመግባት የማይመቻችሁ እንደዚህ በቀጥታ ብቻ መግባት የምትችሉ ሆነ አገባብ አለ። እሱን አሳያችኋለሁ። ማንም ሰው ብዙ ሰው ይገባል፣ ብዙዎች ይጠቀሙበታል። እኔም እገባለሁ። እኔ አንደኛውን ላሳያችሁ ኢንሻአላህ። እንግዲህ የምታውቁት ችግር የለውም። ያኔ አትዩ ተሳልፉ ትላችኋለሁ። አዲስ ዩቲዩብ ጀማሪዎች የላይ አገባብ ማለት ነው ኢንሻአላህ። የላይ አገባብ አሳያችሁ ናቸው ኢንሻአላህ። ከዛ ያኔ ቀጥታ ሲደመር ምልክታውን ከጫን ኩሊፍ የሚለው አለ። እንደዚህ ይመጣላችሁ። እንደዚህ ከመጣ እቺኛዋን እንትን ማለት ማዞር ማለት ነው ወደ ኋላ። ከዛኛ እቺኛው አግደን ከዛ ቀጥታ ወደ እዚህ ማለት እቺኛው ትነካላችሁ። ቀስተ ምልክቷ ማለት ነው የስክሪፕቱ ምልክቷ። ከዛ በኋላ ወደ ታች ሳብ ታረጉና ይሄን ሁለቱን ታበራላችሁ። ሁለቱም ናዚም ነው። ይሄ ደግሞ የህፃናት ያዋቂ የሚለው ይሄ ትነካላችሁ። ከዛ ሁለተኛው ላይ ትጫናላችሁ። ከዚህ ትወጡና እዛ ምን ቀረ እዚህ ጋር ይሄንን ከፈለጋችሁ መቀነስ ትችላላችሁ። ይሄንን ጽፈቱ ብቻ ቀነሳችሁ መግባት የምትፈልጉበት ርዕስ ስትፈልጉ አሰላሙ አለይኩም ስትፈልጉ አህሊን የፈለጋችሁበትን የምትገቡበትን ርዕስ ትጽፋላችሁ እዚህ ጋር ማለት ነው። ያኔ ላይቭ አልገባም አሁን ለእናንተ ለማሳየት ነው እላችኋለሁ። ከዛ ወደ ላይ ትሉ ከፍትሉና እቺኛው ስክሪፕቱ ምልክቷን ትነኳታላችሁ። ስትነኳት ጂንስ ነኩ መግቢያው ላይ ከፈለጋችሁ ታምሌን ካዘጋጃችሁ በቃ ያዘጋጃችሁትን ታምሌል ፎቶ መለጠፍ ማለት ማድረግ ታረጉታላችሁ። ያው እኔ ፎቶ ስለማያሳይብኝ አለ ያው እዚህ እየቀረስኩ ስለሆነ እንዳያሳይብኝ ጂንስ ነካችኋት። ከዛ ሁለተኛው ላይ ተጭናችሁ የምትገቡበትን ፎቶ ፊት ለፊት ማድረግ አለባችሁ ማለት ነው። አላሳለቀ። ከዛ በኋላ መግባት ነው ቀጥታ። አላስቺኛውን ኔክስት የምትለውን ትጫናላችሁ። ከዛ ትገባላችሁ። ከገባችሁ በኋላ አሁንም ይመጣላችኋል። ከመጣ በኋላ የሆነች የቪዲዮ ምልክት አለች። እሷን ታጠፋላችሁ። እንደዚህ ትዘጓታላችሁ። አሁን ይሄንን እሷን ለማሳየት ብላችሁ አይቀርጽልኝም ማለት ነው። ስልኬ አንድ ስለሆነ አይለኝም። ከዛ ይሄንን አሁን ያልኳችሁን ከጨረሳችሁ በኋላ ከዛ የሆነች የቪዲዮ ምልክት አለች። እሷን
ታጠፋላችሁ ማለት ነው፣ ፊታችሁን እንዳያሳይ። ከዛ በኋላ ቀጥታ ያንን ከጨረሳችሁ በኋላ ቀጥታ ዩቲዩብ ሄዳችሁ የዩቲዩብ ስማችሁን ትጽፋላችሁ። እዚህ መጣችሁ ለምሳሌ እኔ ኑራ ብዬ እንደዚህ ስጽፍ እንደዚህ ይመጣልኝ ነው ለእናንተም። ከዛ ላይቭ እንደገባችሁ እንደዛ ከመጣላችሁ በኋላ ወይ የመጀመሪያውን ወይም ደግሞ ሁለተኛ ያለውን እንደዚህ ስትጽፉ የዩቲዩብ ስማችሁን ስትጽፉ ይመጣላችኋል። ከዛ ይሁን በቀጭን እንትን ትጭናላችሁ የፈለጋችሁትን እንትን ቪዲዮ እንደዚህ ስመጣላችሁ። ከዛ እንደዚህ ስጫኑታላችሁ። ከዛ ከላስ መግባት ነው በቃ ቀላል ነው እላችኋለሁ። ለማታውቁ የሚታውቁ ግን አይመለከታችሁም። ግን ለማታውቁ ለአዳዲሶች ያኔ አሪፍ ነው እላችኋለሁ። ተጠቅሙበት እላችኋለሁ ቤተሰብ እና ላይክ፣ ሼር፣ ሰብስክራይብ አድርጉ፣ አበረታቱኝ። ያው ጠፍቻለሁ፣ ቪዲዮ ለመስራት አይመችም፣ ለዛ ነው እላችኋለሁ ቤተሰብ። ሰላማችሁ ይብዛ እላችኋለሁ። ሁላችሁንም አመሰግናለሁ። አላህ ይጠብቃችሁ፣ አላህ ይጠብቀን። ያው ዜኑ ሸበካ እምቢ ብሏል እያለ ነው። አንዳንድ ልጆቹ አይሰራም ምናምን ትላላችሁ። እኔ አሁን ሞልቻለሁ። ትላንትና ነው የሞላሁት፣ ማታ ማለት ነው። ዛሬ ማታ ነው የሞላሁት። ባለ 5 ሪያሉ ሜሴጅ አምጥቶልኝ እሱን ነው የሞላሁት ናቸዋለሁ። ያው እህቶቼም ጓደኞቼም አይሰራም ምናምን በፊትም ባለፈው እኔ 2 ወር ይሆነኛል በነፃው ነው የተጠቀምኩት። ዩቲዩብም ሁሉም ላይቭም ሲገባ በነፃው ነበር የሚጠቀመው። ግን አሁን ትላንትና ሜሴጅ ስለመጣልኝ ማታ ሞልቻለሁ። ከዛ እሱን እየተጠቀምኩ ነው እኔ እላችኋለሁ። እስኪ ማድሪ ለምን እንደሆነ አላውቅም። እንትን እስኪ ሞክሩት ያለውን ባርናሜጅ። በዚህችም እየተጠቀምኩ ነበር እኔ። እቺም ትሰራለኝ ነው አለች። በዚህች እየተጠቀምኩ ነበር። አሁን ስለሞላው ይሰራል አይሰራም የሚለው እኔ አላውቅም። ግን እናንተ ብቻ ሞክሩ እስኪ። እቺም ኛውም እየተጠቀምኩ ነበር፣ ተጠቅሜያለሁ ማለት እቺም እንደዛ 1 2 3 4 በአራቱ ማለት ነው። ይሄ ደግሞ በዚህኛው በአራቱ ተጠቅሜያለሁ እላችኋለሁ። ተጠቀሙበት እላችኋለሁ። ሰላማችሁ ይብዛ። እስኪ ሞክሩት ማለት ነው። ያው ለማስታወስ ያክል ነው። እዚህ ከመጣ ይቀር ልንገራችሁ ብዬ ነው። ሞክሩት እላችኋለሁ። ሰላማችሁ ይብዛ። ሞክሩት ኢንሻአላህ ትጠቀሙበታላችሁ። ተጠቀሙ እላችኋለሁ። እንግዲህ የሚሰራ ከሆነ ግን አሁን እኔ ይሰራል አይሰራም የሚለውን እኔ ስለሞላው አላውቀውም እላችኋለሁ። እስኪ ሞክሩት። እኔ አሁን ባሳያችሁ በአራቱም ማለት ነው 2 3 አራታቸው እየተጠቀምኩ ነበር ቀያይሬ ማለት ነው። እና ሁላችሁንም አላህ ይጠብቃችሁ፣ ሰላማችሁ ይብዛ። ያላህ ሰላምና እዝነት እናንተ ላይ ሆን። በአዳዲስ ነገር እስከምንገናኝ መልካም ጊዜ መልካም ቆይታ ዱአ አድርጉላችኋለሁ። ኢንሻአላህ አላህ ኸይሩን ያምጣልን። ሁላችሁንም አመሰግናለሁ፣ ሽክራን ብያለሁ። መልካም ጊዜ እላችኋለሁ። ሰላማችሁ ይብዛ እና አበረታቱን። ላይክ አድርጉ፣ ኮሜንት፣ ላይክ ሼር፣ ሰብስክራይብ አድርጉ። ኢንሻአላህ ያው ብዙ ነገር ይጎለኛል። ያው እስኪስተካከል ድረስ ባለው መምጣት ነው። ብዙ ነገር ይጎለዋል አውቃለሁ። እንግዲህ በርቱ እላችኋለሁ። ኢንሻአላህ
አዳዲስ ጀማሪዎቹም አብሽሮ እንዳትሰላችሁ። ወደፊት ኢንሻአላህ ሁላችሁንም አላህ ይጠብቃችሁ ይጠብቀን። ሰላም አለይኩም ወራህመቱላሂ ወበረካቱ።